ላለፉት በርካታ ዘመናት ኢትዮጵያውያን የተዋቡ ውብ ስዕሎች እንዲሁም ደግሞ ያጌጡና በደንብ የተጠረዙ የብራና ጽሁፎችን የማዘጋጀት ችሎታቸው የላቀ ነበር። ታዲያ ብራናን ኢትዮጵያውያን በቀደመው ጊዜ ለጽህፈት ከሚጠቀማቸው ነገሮች አንዱ ነው። የብራና ጽሁፎች እንዴት ያሉ ናቸው ለማለት በኔ አይን ሰዓታችን ላይ ወደ ሐመረ ብርሃን ጎራ ብለናል። የብራና ጽሁፎች እንዴት ይዘጋጃሉ፣ የሚጠቀሟቸው ቀለማትስ እንዴት ያሉ ናቸው፣ ሂደቶችን አብረን ቆይታ እናደርጋለን። የትም እንዳትሄዱ፣ ጥሩ ጊዜ ተሳልፋላችሁ። አሁን ያለንበት ክፍል የጽህፈት የሚሰራበት ክፍል ነው። የተለያዩ የመጽሐፍት ጥቅሶች እንዲሁም ለጽሁፍ የሚያስፈልጉ ስራዎች ሲኖሩ እዚህ ክፍል ውስጥ ነው የሚሰራው። ከዚህ ክፍል በፊት ግን ቆዳው ወይም ደግሞ ብራናው ተዘጋጅቶ የሚመጣበት ክፍል አለ። የምንጠቀማቸው ቆዳዎች የፍየል የበግና የበሬ ቆዳ ነው። ቆዳ በአመት 3 ጊዜ እንሰበስባለን። ቆዳ ስንሰበስብ መጀመሪያ የምንሰራው ስራ ምንድነው? ቀጥታ የታረደውን ቆዳ በጨው ይቀባል። በስጋው በኩል በየቀኑ የምንሰራውን ያክል በበርሚል ውስጥ ከ3 ቀን እስከ 5 ቀን እንዘፈዝፋለን። በየቀኑ ውሃ ይቀየራል ሽታ እንዳያመጣ። የተዘፈዘፈው ቆዳ ይወጣና መሬት ላይ 4 ማዕዘን ተደርጎ እንደዚህ እንደምታዩት ማለት ነው አለፍ አለፍ ተደርጎ ይበሳል። ያውን የመጀመሪያው ፓርት ነው። ቆዳው 3 ቀን 4 ቀን ተዘብዝፎ መወጠሪያው ላይ ከተወጠረ በኋላ በመጀመሪያ የሚባለው በስጋው በኩል ያለው ቆሻሻ የሚባለው እየተነሳ ነው ማለት ነው። ይሄ መራሚያ ድንጋይ ይባላል። የመጀመሪያው ስጋውን በዚህ ነው የሚነሳው። ይሄ ስጋ በዚህ ነው እንደዚህ የተደረገ የሚነሳው። በፀጉሩ በኩል ተላጭቶ ታጥቦ ከተነሳ በኋላ በሁለቱም በኩል ፀሐይ ላይ ይደረግና ይደርቃል። ከደረቀ በኋላ ተቆርጦ ወጥቶ ለሚፈለገው አገልግሎት ይውላል ማለት ነው። ተፍቆ ከደረቀ በኋላ በዚህ መልኩ ብራናችን እዚህ ክፍል ውስጥ እንደዚህ ነው ተጠቅልሎ የሚመጣው። ከዛ ጸሐፊዎቻችን ለነሱ በሚመቻቸው እንደ መጽሐፍቱ መጠን ልኬት አለው መጽሐፍቶች ተለክቶ ይቆረጥና ወደ ጽህፈት ይገባሉ ማለት ነው። እዚህ ጋር እንደምታዩቸው በቀርካ ወይም በሸንበቆ በተዘጋጀሽ ብዕር ነው የሚጽፉት። እያንዳንዱ ጸሐፊ የራሱ የሆነ መጽሐፍት ነው የሚጽፈው። ለምሳሌ አንድ ሰው መዝሙረ ዳዊት ከታዘዘ ሙሉ መዝሙረ ዳዊቱን አንድ ሰው ብቻ ነው የሚጽፈው ማለት ነው። ትንሹ የሚባለው የጊዜ ገደብ 3 ወር ነው። እስከ 2 አመት ድረስ የሚሄዱት መጽሐፎች አሉ ማለት ነው። ተጽፈው ካለቁ በኋላ እዛ ጋር የመጽሐፍ አራሚ መምህር አሉ። እሳቸው ደግሞ መጽሐፍቶችን እርማት ያደረጉ ለጸሐፊዎች ይመልሳሉ ማለት ነው። አሁን እየሰራን ያለነው በብዛት መጽሐፍቶችን መገልበጥ ነው። የወረቀት መጽሐፍቶችን በብራና ላይ እነሱ ሲገለበጡ ደግሞ ህትመት ላይ ብዙ ችግሮች አሉ። የቃላት ግድፈቶች ብዙ ነገሮች አሉና እነሱ መስተካከል ስላለባቸው ዝም ብለው ደብራና ስለማይገለበጡ መምህራችን ወረቀቱን መጽሐፍ በደንብ ያዩትና መስተካከል የሚገባውን እዛው በስራስ ይጽፉበትና እንዲስተካከል ያደርጋሉ። ከዛ ለጸሐፊዎቹ መልሰው ይሰጣሉ። ጸሐፊዎቹ ከጻፉ ከጨረሱ በኋላ ደግሞ እንደገና ብራናውም ይታረማል። ተመሳሳይ ድምጽ ያላቸው ፊደላቶች ቃላት ላይ ሲገቡ ትርጉም የሚያዛቡ ይኖራሉ እና እነሱን የማስተካከል ስራ ደግሞ እንደ አዲስ ይሰራሉ ማለት ነው። ቀለማቶቻችን ጥቁርና ቀይ ነው የምንጠቀመው። እነዚህን ቀለማቶች በተፈጥሯዊ ግብአቶች ነው የሚዘጋጁት። የተለያየ የቅጠላ ቅጠል የአፈር አይነቶች በመደባለቅ ማለት ነው። ቀለሙ ተዘጋጅቶ እንደ ቀለምነት ለመጠቀም 1 አመት ይፈጅበታል ተዋህዶ ማለት ነው። ምንም አይነት ኬሚካል አይገባበትም። በውሃ ብቻ ነው የምናዋህደው። እንዲያጣብቀው ወይም ጽሁፍ ሆኖ እዛው ላይ እንዲቀር ሙጫ እንጠቀማለን ማለት ነው። ሙጫ ተፈጭቶ ቀለም ውስጥ እንዲገባ ይደረጋል። በዚህ መልኩ ጸሐፊዎቻችን የተለያዩ የጽሁፍ ስራዎችን እዚህ ክፍል ውስጥ እንዲሰሩ ይደረጋል ማለት ነው። አጻጻፉ 2 አይነት ነው። መጽሐፍቶች ላይ የሚጻፈው ረቂቅና ጉልህ እንለዋለን። ጉልህ የሚባለው በርቀት ሆኖ እንኳን እንትኖቹን ፊደሎቹን ማንበብ የሚቻል በደንብ ጎልቶ የሚጻፍ ነው። ረቂቅ የምንለው ደግሞ ፊደላቶቹ እያነሱ ሲመጡ እነዚህ አጻጻፍ ስራዎች እንግዲህ እንዲለያዩ የሚያደርገው ምንድነው? ብዕሩን በተለያየ ያቀራረጽ ስልት ይቀርጻል። እችናት የሚጽፉባት ብዕር እችን ጉልህ ማድረግ ሲፈልጉ ወፈር ያደርጉታል ጫፉን።
ረቂቅ ማድረግ ሲፈልጉ ደግሞ በደንብ ይቀጥናል። በዚህ መልኩ ቀርጸው ቀለም እየነከሩ እንዲጽፉ ይደረጋል። እቺኛዋ ከሸንበቆ ወይም ከቀርከሃ ነው የምትዘጋጀው። ሸንበቆ ወይም ቀርከሃ መሆኑ የተፈለገው ቀለም መጥቶ ስለማያስቀር ነው። እንጨት ቢሆን ቀለሙን ይመጣውና መውረድ አይችልም። ቀርከሃ ግን ትንሽ ነካ አርጋችሁ ስትሰራት ታወርዳለች። በዚህ መልኩ ጽሁፍ እዚህ ክፍል ውስጥ ይጻፋል ማለት ነው። ቀለማት ያው ጥቁርና ቀይ ነው ለጽህፈት የምንጠቀመው። ጥቁር ቀለማትን ዝሩ የሆኑትን ወይም ደግሞ ዝም ብሎ ያሉትን ጽሁፎች እንጽፍበታለን። ቀይ ቀለማትን የምንጠቀመው ግን ወርቃማ የሚባሉ ስሞችን ለመጻፍ ለምሳሌ ቤተክርስቲያን ስም ሊሆን ይችላል፣ የፈጣሪን ስም ሊሆን ይችላል። ስሞችን ወርቃማ የምንላቸው መጻፍ ያለባቸው መጉላት ያለባቸውን ስሞች በቀይ ቀለማት እንዲጻፉ ይደረጋል። የጽሁፍ ክፍላችንን በዚህ መልኩ አይተናል። ከጽሁፍ ክፍላችን ቀጥሎ የምናየው ግን የስዕል ክፍል ነው። የስዕል ክፍልን አይተን ደግሞ ሀረጋትን የሚሰሩ ሰራተኞች ወይም ልጆች አሉ። እነሱ ደግሞ ሀረጋትን እንዴት ነው የሚሰሩት የሚለውን እያንዳንዱ ክፍል እየተዘዋወርን እንመለከታለን ማለት ነው። ሐመረ ብርሃን ውስጥ የሚሰሩት ወይም የሚዘጋጁት ቅዱሳት ስዕላት ከብራና ነው። ከጊዜያት በኋላ ግን ያው እንደምታዩት ህዝቡ ጋር በብዛት ለመዳረስ ሲባል በሸራ ላይ እየተሰሩ ይገኛል። እጽዋቶቹ የሚዘጋጁት እንግዲህ የየራሳቸው ብዙ ስሞች አሏቸው። ይሄ ቀቀው የሚባል አለ። ከአፈር ከድንጋይ ከተለያዩ እጽዋቶች ይዘጋጃሉ። ምናልባትም ለማዘጋጀት ቀለሞቹን እስከ 6 ወር ድረስ ይፈጃል አንድ ቀለም ለማዘጋጀት። አሁን ላይ ባለው እንቅስቃሴ ደግሞ ለህዝበ ክርስቲያኑ በሙሉ እነዚህን ስዕሎች ለማዘጋጀት እንደዚህ አይነት መንገድ መሄድ በጣም አስቸጋሪ ስለሚሆን የውጭ አክሪሊክና ኦይል ቀለሞችን እየተጠቀምን አሳሳል ዘይቤውንና ደግሞ ያለውን አስተምሮ ግን በያዘ መንገድ ቀለሞችን በእንደዚህ አይነት መንገድ እየተጠቀምን እንገኛለን። እነዚህ ቅዱሳት ስዕላት የብራና ስዕላት ከሌሎቹ ቅዱሳት ስዕላት ለየት የሚልበት አንዱ ነገር ምናልባት ስዕሎቹን አይታችኋቸው ከሆነ ሪያሊስቲክ የሆኑ አይደሉም፣ ሲምቦል ላይ ያተኮሩ ናቸው። ይህም ደግሞ የሆነ አማናዊ የሆነ ወይም ደግሞ ሪያሊስቲክ የሆነ ነገር ገጽታን አይምሮአችን ላይ እንዲፈጠር የሚጠቀሙበት ቴክኒክ ነውና ከዛ አንፃር የቀደሙ አባቶች ምን ያህል የቤተ ክርስቲያን አስተምሮ ላይ ጥንቁቅ እንደሆኑ የምንረዳበት ነውና ከዛ አንፃር የቀድሞ አባቶችን ማመስገን ወይም ደግሞ ማድነቅ ያስፈልጋል ብዬ አስባለሁ እንደኔ። እዚህ የሚሰሩ ስራዎች ከጽሁፍ ክፍል ታረመው የመጡ መጻሕፍት ወይንም ከዛ ተጽፎ የሚመጡ መጻሕፍቶች እዚህኛው ክፍል ላይ ደግሞ ሀረጋት ይሰሩባቸዋል ማለት ነው። ሀረጋት ማለት የአንድ መጽሐፍ የምዕራፍ መክፈያ ሆነው የሚያገለግሉ ናቸው። አርዕስት ላይ የሚደረጉ እንደ ጌጥ የሆኑ ናቸው። መጽሐፉን ያስውባሉ። ከዛም ባሻገር ደግሞ ለሚያነበው ሰው ደስ የሚል ውበት ያለው ነገር ደስ ብሎት እንዲያነብ ያደርጉታል ማለት ነው። በመጀመሪያ ማስመሪያ አድርገን ነጥቦችን እናነጥባለን። ነጥቦች አንድ ዶት ዶት ያደረግን ሄድና ከዛም በኋላ ደግሞ እነዛን ዶቶች እንገጣጥማቸዋለን ወይንም ፓተርን የሚባል ስራዎች አሉ። የተለያዩ ንድፎች አሉ። እነሱ ንድፎች እየገጣጠምን እንሰራዋለን። ከዛም በኋላ በተለያዩ ቀለሞች ተጠቅመን እናቀልመዋለን። ያ የቀለመው ደግሞ በጥቁር ብዕር ይነቀሳል ማለት ነው። ከዛ ከተነቀሰ በኋላ ደግሞ በእያንዳንዱ በቀለም አይነቶቹ ደግሞ ለምሳሌ ቢጫን ቀለም መሃሉ ላይ በቀይ ቀለም እየተደረገ ይከፈላል። ይሄም በደንብ ሲታይ ትኩረት ተደርጎ ውበት እንዲኖረው እንዲያምር ትኩረት እንዲስብ ያደርገዋል ማለት ነው። ቀጣዩ ስቴፕ ወደ ድጎሳ ክፍሉ ነው የሚሄደው። ስዕል ካለ ያው ስዕል ክፍል ላይ ተስሎ እንደዚሁ ከዚህ ክፍል ያለቀው ስራዎች ቀጥታ ወደ ድጎሳ ክፍል ነው የሚሄዱት ማለት ነው። አሁን ደግሞ ያለንበት ድጎሳ የሚሰራበት ወይም ደግሞ መጽሐፍቶች ተጽፈው ስዕላቶቹም ተስለው ሀረጋቶቹም ተስለው መጨረሻ ላይ መስፋት እንዲሁም ደግሞ ሽፋኖቹ ማልበስ የሚሰራበት የመጨረሻው ስራ የሚሰራበት ክፍል ውስጥ ነው ያለነው ማለት ነው። አሁን ያስኳት መጽሐፍ የወረቀት መጽሐፍ ናት። የብራና መጽሐፍ አይደለችም። ግን የብራና መጽሐፉም ልክ እንደ ወረቀት መጽሐፉ ነው እዚህ ክፍል ውስጥ የሚሰራው። እዚህ ጋር የምታዩቸው የወረቀት መጽሐፍቶች በጠቅላላ በትዕዛዝ የመጡ ናቸው። ሽፋናቸው ከወረቀት ወደ ቆዳ እንዲገለበጥ የመጣ ማለት ነው። ይሄኛው የተሰራው የመጀመሪያው ገጾቹን የተገመደ ማዳበሪያ አለ። በሱ ይሰፋል። መጀመሪያ በደንብ ተደርጎ ከተሰፋ በኋላ
እንጨቶች በዚህ መልኩ ይቆረጡና እንደ መጽሐፉ መጠን በኮላ ተደርጎ በጨርቅ እንደዚህ ይለብሳል ማለት ነው። እዚህ ጋር የምታዩት ትሁታን የሚባለው እያንዳንዱን የብራናውን ወይም ደግሞ የመጽሐፍ የወረቀቱን መጽሐፍ ገጽ የሚያያይዛል። እሱም የሚሰራው በዚህ መልኩ ከቆዳ ነው። ቆዳውን እየተበሳ ልክ የጸጉራችንን ቁጥርጥር ብለን እንደምንሰራው ማለት ነው እያንዳንዱ እየተበሳ ይሰራል። ከተሰራ በኋላ የሚበጠስ ነገር አይደለም ማለት ነው። እዚች ላይ በጅማት ክር እንደዚህ በመርፌ እየሰፋን እያንዳንዱን ገጽ እንሰፋዋለን። ብዙ ጊዜ አይተሽ ከሆነ መጽሐፍቶች ላይ የወረቀት መጽሐፍቶች ላይ በየመሃሉ እየተገነጠሉ የሚወጡ ገጾች አሉ። እነዛ አይነት ነገሮች እንዳይገጥሙ ነው ይሄኛው የሚከላከል ነው። ስለዚህ በጅማት ክር በደንብ አጥብቀን እንሰፋዋለን። አጥብቀን ሰፍተን ከጨረስን በኋላ ቀጣይ ስራችን የሚሆነው እዚች ጋር እንደምታዩት ልሙጥ ቆዳ በዚህ መልኩ እናለብሳለን ማለት ነው። የመጨረሻ ስራችን የሚሆነው የለበሰውን ልሙጥ ቆዳ እንደዚህ ዲዛይን መስራት ነው። በዚህ መልኩ መጽሐፉ ከተሰራ በኋላ ደግሞ መጽሐፉ መያዣ ቦርሳ ያስፈልገዋል። በቤተ ክርስቲያናችን ማህደር ይባላል። ስለዚህ ማህደሮችን ደግሞ የምንሰራው በበሬ ቆዳ ነው። የበሬ ቆዳ በጣም ወፍራም ነው። ስለዚህ ምንም ነገር ብትሰሪበት የመገንጠል የመበላሸት እንትን የለው። መጽሐፍቶቻችን ሲሰሩ በማህደሮቻቸው በእነሱ ልኬት ነው የሚሰሩት። ብዙ ሰዎችን አሁን እየጠየቀን ያለ ነው እርድ ተደርጎ ቆዳ ከምትጥሉ አካባቢም ከሚበላሽ ዞሮ ሽታ ያመጣል። ከዛ በኋላ መታመም ነው ህመም ላይ ነው የምንወድቀው። እንደዛ ከሚሆን ሰዎች አምጥታችሁ ቆዳ ስጡንና ለኛ ከዛ ደግሞ ስራዎችን እንስራበት እየጠየቀን ነው። አሁንም መጪው በዓል ስለሆነ ሰዎች ይሄንን አይተው ቆዳውን ከሚጥሉት አምጥተው ለሐመረ ብርሃን ቢያበረክቱ ለሀገርም ለቤተክርስቲያንም ለታሪክም አስተዋጽኦ አደረጉ ማለት ነው። በሐመረ ብርሃን ተገኝተን የብራና ላይ ጽሁፎች እንዲሁም ቅዱሳት ስዕላት የሚያልፉበትን ሂደት እንዲህ ጎበኘን። ደግሞ ቀሪ ፕሮግራሞች ይቀጥላሉ። ወደ ስቱዲዮ ልመልሳችሁ።